የዚህ ቪዲዮ መልእክት በይዘቱና በመልእክቱ አቀራረብ ከዚህ ቀደም ከነበሩት ቪዲዮዎቼና መልእክቶቼ የተለየ ነው። መልእክቱም ለአጠቃላይ የኢትዮጵያ ሐዋርያዊት ቤተክርስቲያን አገልጋዮች፣ አባትና እናቶቼ እንዲሁም ወንድምና እህቶቼ ሲሆን መልእክቴም ከሸክም ከርህራሄ ከፍቅር የመነጨ እንደሆነ ልታውቁልኝ ፈልጋለሁ። የዚህ መልእክት ባለቤትና ላኪው ያለና የነበረ የእስራኤል አምላክ ሲሆን ይህን መልእክት ከልዑሉ ተቀብዬ የማስተላለፍላችሁ ደግሞ ከሁሉም በታች እንደ ጭንጋፍ የመሆን ወንድማችሁ አልያም ልጃችሁ ካሮል ፈቃዱ ነኝ። ይህን መልእክት ከእግዚአብሔር ከተቀበልኩበት ጊዜ ምንም እንኳን ወደ 7 ዓመት ገደማ ቢሆንም ነገር ግን በተለያዩ ምክንያቶች ሳላስተላልፍ ቆይቻለሁ። የመጀመሪያው ምክንያት ትክክለኛውን የእግዚአብሔር ሐሳብና መሻት በመለየት በተገቢው ወቅት የማስተላለፍበትን ጥበብና ጸጋ ከእግዚአብሔር በመለመን በመቆየቴ ነበር። ሌላኛው ደግሞ በመንፈሳዊ አስተዳደጌ ይህን አይነት የእግዚአብሔርን ሐሳብ ተቀብሎ በዚህ መልኩ ለሕዝብ በድፍረት ማስተላለፍ ልምምዱ ስላልነበረኝ እንደ ነቢዩ ኤርሚያስ ፈራተባ መለስ ቀለስ በማለትና ከራሴ ጋር በነበሩኝ ሙግቶች ነበር። እንደሚታወቀው ይህ ያለንበት ዘመን ካሉት የተለያዩ ውዥንብሮች ምክንያት ትክክለኛው መልእክቶች የሰራዊት አምላክ እግዚአብሔር እንዲህ ይላል ብሎ ለመናገርና እንዲሁም ለመስማት ቢሆን እንኳን ድፍረት ያጣንበት ዘመን ላይ እንገኛለን። ሆኖም ግን ይህን መልእክት ሳስተላልፍ የሚያስከፍሉኝ የተለያዩ ዋጋዎች ቢኖሩም ነገር ግን ታምኖብኝ የልቡን ሐሳብ ላካፈለኝ ለታላቁ አምላኬ እኔ ደግሞ ልታመንለት ግዴታ ሆኖብኝ ፊታችሁ ቀርቤያለሁ። ይህን መልእክት ስቀበልም ሆነ ሳስተላልፍ ከማንም የተለየው ቅዱስ ስለሆንኩ ወይንም የነብይነት ማዕረግ ወይም ሌላ አይነት ማዕረግ ራሴ ላይ በመደረብ ሳይሆን ነገር ግን በነቢዩ ኢዮኤል በወንዶችና በሴቶች ልጆቼ ላይ ከመንፈስ ያፈሳለሁ ብሎ ኪዳን በሰጠው መሰረት እንደ ማንኛውም የእግዚአብሔር ልጆች እግዚአብሔር በመንፈስ ቅዱስ አማካኝነት ያሳየኝን የልቡን ሐሳብ ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እንደሚል ቃሉ መልእክቱን የማስተላልፍ ኃላፊነቱ የኔ ሲሆን ሰምቶ ደግሞ በመልእክቱ ላይ በመጸለይ እንደ ቤተ ክርስቲያንና እንደ ክርስቲያን አጸፋና ምላሽ መመለስ ደግሞ የሰሚዎችና የመልእክቱ ተደራሾች ፋንታ ይሆናል። ይህን የመልእክት ራእይ የተቀበልኩበት ወቅት ተወልጄ ላደግኩባት ቤተ ክርስቲያንና ሕዝቧ ወገኖቼ በሸክምና በመቃተት በምጸልይበት ወቅት ነበር። ራእዩ ይህን ይመስላል። በአንድ ጎዳና ላይ የተራመድኩ ሳለው ወደ አንድ የህንጻዎች መንደር ውስጥ እንድገባ መንፈስ ቅዱስ ይመራኛል። በዚህ መንደር ውስጥ ትልልቅ ህንጻዎች በብዛት ይታዩ ነበር። ትንሽ እንደተጓዝኩ በዙሪያዬ ከነበሩት ህንጻዎች መካከል ትኩረቴ ወደ አንደኛው ህንጻ ተሳበ። በመገረም ወደዚያ ህንጻ መቅረብ ጀመርኩ። ትኩረቴን ስቦት እንድገረም ያደረገኝ ደግሞ በዚያ ህንጻ ላይ የማያቸው ሰዎች ለረጅም ጊዜ የማውቃቸው አንዳንዶችም እንዲያው የሚቀርባቸው የሰዎች መልክ ስለነበር ነው። እነዚያ ሰዎች መልክ ደግሞ ይህን መልእክት የማስተላለፍላችሁ ወገኖቼ የእናንተ መልክ ነበር። ቀርቤ አስተውዬ ስመለከት ደግሞ ይበልጥ ያስገረመኝ በህንጻው ደርቦች ላይ እንደየአገልግሎት የኃላፊነት ደረጃቸው መቀመጣቸው ነበር። ከላይኛው ደርብ ላይ የሚገኙት ሰዎች በአገልግሎት ትልቅ ኃላፊነት ላይ የሚገኙ ሰዎች ነበሩ። በዚህ ሁኔታ በመገረም ከዚያ ህንጻ ስር ሆኜ ስመለከት ሳለው ሌላ ትኩረቴን የሚስብ ነገር ተከሰተ። አንድ ተክለ ቁመናው የገዘፈ መልአክ ትልቅ መሰላል ተሸክሞ በመንደሩ መካከል ሲያልፍ አስተዋልኩ። ብዙም ሳይቆይ ያው መልአክ ያንን ትልቅ መሰላል ወስዶ በዚያ ስመለከተው ከነበረው ህንጻ ላይ በቁመቱ አስደገፈው። እኔም ምን እየሰራ እንደሆነ ስላልገባኝ በልቤ ምን ይሆን ብዬ ራሴን ስጠይቅ ወዲያው ያ መልአክ ፊቱን ወደ እኔ አቅጣጫ አዞረ። ወዲያው ሰዎቹ ከህንጻው ላይ በዚያ መሰላል እንዲወርዱ እንደነግራቸው አዘዘኝ። እኔም ነገሩ ስላልገባኝ
ምክንያቱን በፍርሃት ጠይቀው ጀመር። ከዚያም ወደ አንደኛው የሕንጻው ምሰሶ ጠቆመኝ። ያንም ምሰሶ ስመለከት በሚገርም ሁኔታ ተጣሞ አየሁት። መልአኩም ይህ ሕንጻ ሳይወድቅ ቶሎ ይውረዱ አለኝ። እኔም በጭንቀት ሕንጻው ላይ ላሉ ሰዎች በቶሎ እንዲወርዱ ከስር ሆኜ መጮህ ጀመርኩ። ከስር ባለው ደርብ ላይ ያሉ ሰዎች እየዘለሉ ሲወርዱ ተመለከቱ። ነገር ግን ከላይ ካሉት ደርቦች ላይ ያሉት ሰዎች ግን ምክንያቱ በጊዜው ባይገባኝም ለመውረድ ፈቃደኛ አልነበሩም። የወረዱትም ላልወረዱት እንዲወርዱ ቢጠይቋቸውም እንኳን ሊወርዱ ፈቃደኛ አልሆኑ። ከትንሽ ቆይታ በኋላ ሕንጻው በተጣመመው ምሰሶ አቅጣጫ መውደቅ ጀመረ። ከዚያ በኋላ በፍርሃት ሆኜ ከዚያ ራእይ ውስጥ ወጣሁ። ከዚያ ጀምሮ ይህንን ራእይ ባስታወስኩ ቁጥር ልቤ በሸክምና በምጥ ለዚያች ቤተክርስቲያንና ወገኖቼ ሕይወት ይቃትታል። ይህን መልእክት በመናገር ወይም ባለመናገር ፈቃድ ውስጥ ለረጅም ጊዜ ስታሽ ቆይቻለሁ። በተመሳሳይ ሁኔታ አባት ለልጁ ሐሳቡን እንደሚያካፍል ሁሉ እግዚአብሔር በሀገራችን ጉዳዮች ላይ እንኳን በራእይ ያሳየኝ ጉዳዮች ሲፈጸሙ አይቻለሁ። ስለሆነም ወገኖቼ በተዘረጋልን የንስሐ መሰላል አማካኝነት ከወጣንበት የአመጽ ከፍታ በትህትና እስካልወረድን ድረስ ይህ ጉዳይ መፈጸሙ አይቀርም። ይቆይም ወይም ቶሎ ይሁን ከእግዚአብሔር ቃል ስልጣንና ከወንጌል እውነት ስልጣን በላይ ከፍ ያደረግናቸው ትምህርቶች ይዋል ይደር እንጂ ብዙ ዋጋ ያስከፍላሉ። እግዚአብሔር አብ ስለ ልጁ ኢየሱስ ክርስቶስ የምወደው ልጄ እሱ ነው፣ እሱን ስሙት ብሎ የመሰከረው ምስክርነት በየትኛውም ድርጅታዊ መዋቅር ወይም ስርዓት ሊሻር አይችልም። አባቱ ቁጣውን በልጁ ላይ ሲያሳርፍበት አባት ወይ ስለምን ተውከኝ ብሎ የቃተተው የመስቀሉ የሲቃ ቃል ለነዚያ ለሚጠፉት ሞኝነት በሚመስል መልኩ ለኛ ግን አምነነው ለተቀበልነው የእግዚአብሔር ኃይል የሆነው ያ የመስቀሉ እንባ ጩኸትና ቃል በየትኛውም የሰዋዊ ቴዎሎጂ ሊደመሰስ አይችልም። ድርጅታዊ መዋቅርና መተዳደሪያ ከእግዚአብሔር ዕውቀት በላይ ከፍ ሊል አይችልም። አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ከመልካም አእላፋት ቀናት ሹመት ይልቅ አንዲት ቀን እውነትን ተናግሮ መሞት ይሻላል። ዮሐንስ ራእይ 3:1 ላይ ሲናገር በሰርዴስ ስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም እና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀው፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጆሮ ኖሮት ለሰማ የእግዚአብሔር ልጅ በአባቱና በመላእክቱ ፊት በመጣ ጊዜ ያኔ ይመሰክርለታል። አመሰግናለሁ።